ቤተሰብ እንዴት አመሻችሁ? እንዴት ከረማችሁ? ጠፍተናል ጠፋፍተናል። ውድ የቻናሌ ተከታዮች እንዴት እስከረማችሁ? እኔ ያለሁላችሁ። እንዴት ዛሬ ደግሞ በጣም ደስ የሚልና በጣም የሚያስደስት ነገር ይዤላችሁ ነው የመጣሁት ማለት ነው። እስከ መጨረሻው አብራችሁኝ እንደምትከታተሉኝ ተስፋ አደርጋለሁ። ውድ የቻናሌ ተከታዮች ሼር፣ ላይክ፣ ኮሜንት እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ያው ዛሬ ደግሞ በጣም የምንወዳቸውና በጣም የምናከብራቸው ሁለት ጥንዳሞች በጣም ደስ የሚልና ሰርፕራይዝ ነገር ይዘው ልንመጣዋል። በጣም ደስ የሚል ነገር ነውና እኔ በጣም የተሰማኝን ነገር ነው ይዤላችሁ የመጣሁት ማለት ነው። እስከ ቪዲዮ የመጨረሻ ድረስ አብራችሁኝ እንደምትከታተሉኝ ተስፋ አደርጋለሁ። ውድ የቻናሌ ተከታዮች እንግዲህ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንዲሁም ሼር እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። እንግዲህ ያው እንደምናውቃቸው አብርሽና ሪታ ሰርጋቸው ዱባይ ላይ ሆኖ ያው ዓለምን ያንጫጫው ነገር ቢኖርም ያው በጾምና እንዴት በማማት ሰርጋቸው ምናምን ይሆናል በሚል ነገር በጣም ብዙዎቹን አነጋጋሪ ያደረገ ነገር ቢሆንም ግን ሆኖ እንዳለ ያው እነሱ ደግሞ ይህንን ነገር አስበው ሳይሆን ያው ሰው በተገኘበት ለምን እዛ እንትን አይሆንም በሚል ነው እንጂ ይሄን ያህል አይደለም። ያም ነገር ሆኖ ግን ያው እንግዲህ አድናቆቻቸውንም ይዘው ወደ ሀገራቸው ተመልሰው አዲስ ዜናና አዲስ የሚያስደስት ነገር ይዘውልን መጥተዋል ማለት ነው። ያም ማለት ደግሞ ያው እንደምታውቁት እንግዲህ ወደ ገደለው ስገባ ያው አጠር ያለች ነው የማደርገው ማለት ነው። ብዙም እንትን ነገር አለም። ያው ሪታ እርጉዝ ናት። በጣም ደስ ብሎናል ማለት ነው። ረትዬ ሁለት ነሽ ለማየት ያብቃን። በጣም ደስ ብሎናል የሚል አስተያየት ሰጣለሁ ማለት ነው። ውድ የቻናሌ ተከታዮች እንግዲህ ያው እንደምታውቋቸው ሁለት ጥንዳሞቹ እንግዲህ በጣም ደስ የሚል ነገር ዜና ይዘውልን መጣናለው ማለት ነው። እና ዛሬ ደግሞ ሄደው ሕክምና ቼክ አድርገው መጥተዋል። ያው ሪታ እንደምታዩት የኔ ማር እንግዲህ እርጉዝ ናት ማለት ነው። እንግዲህ ደግሞ ወሩ በየሄደ ቁጥር ደግሞ ወንድ ሴት መሆኑን ደግሞ አብረን እንከታተላለን ማለት ነው። ባይ ባይ።